እናንተ እንዴት ናችሁ? ቅዱሳን እርኩሳን እንዴት ናችሁ? ሰላም ናችሁ? እኔ የምለው አዶናይና ጃኒ ታሰሩ። በጣም ይገርማል። እውነት በጣም ይገርማል። ኢትዮጵያ ላይ ስንት ጉድ እየተፈጸመ እየታለፈ ስንት ጉድ ማለት ነው። በነገራችን ላይ እኛ ኢትዮጵያውያን ማለት ነው በሞቀበት ነው የምናጨበጭበው። ግማሹ አይ እንደዚህ ሰግጥ ማለቱ ነው ይላል ማለት ነው። እንግዲህ አለባበሳቸው የሁለቱም ያማረ ነው። በጣም ያማረ ስነ ስርዓት ያለው ጃኒ ብትሆን ያማረ የአበሻ ቀሚስ ነው ያደረገችው። እሱም ደግሞ ሱፉን ግጥም አድርጎ ነው ግርማ ሞገስ ባለው መልኩ ማለት ነው። እንዲያውም አለባበሱ ብቻ ሊያሸልሙ ይገባል። በነገራችን ላይ ለዚህ ለልጅ ማለት ነው። እና እንዴት አይናችን ብዙ ነገር አይቶ ብዙ ነገር ለአይናችን የሚሰቀጥጥ ለጆሮአችን የሚሰቀጥጥ ለሁሉ ነገር በቃ የሚሰቀጥጠን ነገር ኢትዮጵያ ላይ ተፈጥሮ ይሄ በአንድ ቃል ማለት እኛ ኢትዮጵያውያን በቃ የሆነች ነገርን እንጨምቃታለን። እኔ በቃ እንደዚህ አድርጊ ከተባልኩ አድርጋለሁ። ሁላችንም አይምሮ ያለን ሰዎች ነን። ሁላችንም ማለት ነው። እና ይችን ቃል ማለት ነው በብዙ መልኩ ልንወስዳት እንችላለን ማለት ነው። ለምሳሌ ቃሉ እንደው በሀበሻ እንደው ሰግጥ የሚለው ቃል እንደው እኛ በቃ ሙሉ በሙሉ ወርዷ እንትን ብለናት ነው እንጂ በሆነ ነገር ላይ በሆነ በዓላማ ላይ በቃ መጠንከር እንደው ቃሉ እንደው ሰገጥ እንደው ይሄ ሰገጣ ነው ምናምን እንደው ቃሉ ለቀቅ ብናደርገው ምን አለበት ማለት እንዲህ በቃ ባንጨምቀው ማለት ነው። እንዲሁ ባንጨምቀው ለምንድን ነው ወደ ደህና ነገር ሲመጡ ወጣቶችን የምንደቁሳቸው? እውነት ለምንድን ነው ግን? እመቤቴ ማርያም እሷ ትረዳዋለች። ለዚህ ለልጅ ማለት ነው። ለዚህ ለልጅ እውነት ለማንም ያለ ኃጢአታቸው ያለ ምናቸው እንትን የሚሉት ማለት ነው። እና እኔ በጣም ነው የገረመኝ። አላቅም፣ እውነት አላቅም። አይ